Okay guys, ቻፕተር 5 ከኔ ጋር እንቀጥል። አሁንም መጀመሪያ ላይ አሬን አሳይቻችሁ ነበር። አሁን ደግሞ ስትራክቸርን ከኔ ጋር እንቀጥላለን ማለት ነው። ስትራክቸር ምንድን ነው፣ ለምን እንጠቀማለን፣ ከአሬ ጋር ምን አይነት ዲፍሬንስ አላቸው የሚለውን ነገር ደግሞ እንቀጥል። we have seen arrays in C++ which are used to store data of similar data types at contiguous memory location ነው። አሬ ስንል ሲሚላር የሆኑ ዳታ ታይፖችን በኮንቲጊየስ ሜሞሪ ሎኬሽን ላይ የሚያስቀምጥልን። ነገር ግን ስትራክቸር ዩዘር ዲፋይን ዳታ ታይፕ ናቸው which are used to store group of items not similar data type group of itemoችን I think ቮይስ ይሰማችኋል ብዬ አስባለሁ። ስፒከር ቮይስ ይሰማል። ሶሪ እንትን አድርጌ ነበርና እንደ አሬ ምን ያደርጋል ማለት ነው። ሲሚላር የሆነ ዳታ ታይፕ መሆን የለበትም ግዴታ፣ ግን ዩዘር ዲፋይንድ የሆነ ዳታ ታይፕ ነው። ለምሳሌ ኢንቲጀር፣ ቡሊየን ምናምን እንደምንለው የራሳችን ዳታ ታይፕ ክሬት አድርገን ማለት ነው የምንጠቀመው። ስትራክቸር ማለት ዩዘር ዲፋይንድ ዳታ ታይፕ ናቸው። ሞር ደግሞ ስትራክቸር በምን አይነት ወይ ዲፋይን ይደረጋል? ሪል ወርልድ ፕሮቶታይፕ ወር ደግሞ የሪል ወርልድ ብሉፕሪንት በመባል ይታወቃል ማለት ነው። ኖቱ ላይ ካለ አሳያችኋለሁ። structure is a collection of variables of different data types and the members function under single name ነው። በሲንግል ኔም ላይ የሚቀመጥ ቫሪያብል እና ዳታ ታይፕ ነው። ለምሳሌ የአንድ ግለሰብን ኢንፎርሜሽን ለመሰብሰብ ብንፈልግ ኔም አለ፣ ኤጅ አለ፣ ሴክስ ወይም ጾታ አለ፣ ከዛ ምን እንወስዳለን፣ ከዛ ውጪ ሄት፣ ዌይት ምናምን ነገር ብዙ ነገር ኢንፎርሜሽን እንወስዳለን። ስለዚህ ይህን ሁሉ በአሬ እንወስዳለን ካለን አሬ አይወስደው። ስሙን በስትሪንግ ነው የምንወስደው፣ ጾታውን በስትሪንግ እንወስደዋለን፣ ኤጅ ነምበር ኦር ፍሎት ኦር ደብል እንጠቀማለን፣ ዌይት ሄይት ምናምን እነሱን ነገሮች በተለያዩ ዳታ ታይፕ ነው የምንጠቀመው እና እነዛን በአንድ ቦታ ለመሰብሰብ የምናደርጋለን ማለት ነው። ስትራክቸር እንጠቀማለን ማለት ነው። structure creates the data type that's been used to group items possibly different types into single type different typeዎችን single type ላይ ለማስቀመጥ እንጠቀማለን ማለት ነው። okay, you want to store information about person, his or her name, age and salary። እነዚህ ኢንፎርሜሽን መያዝ ከፈለጋችሁ የአንድ ግለሰብ የአንድ ሰራተኛ ደሞዝ፣ ስሙን፣ እድሜውና ደሞዙን ለመያዝ ከፈለጋችሁ ስም ስትሪንግ ነው፣ ኤጅ እድሜ ነው፣ ኤጅ ኢንቲጀር ነው፣ ሳለሪ ደግሞ ደብል ኦር ፍሎት ነው የሚሆነው። ስለዚህ እነዚህን ሁሉ እንትን ለማድረግ ከባድ ነው። ስለዚህ ቤተር አፕሮች ዊል ቱ ሃቭ ሶሪ ቪዲዮ ሪከርድ ማቆም አለብኝ፣ ስልክ የተደወለልኝ ነው። ኦኬ ሶሪ መሀል ላይ አስቸኳይ ስልክ ስለገጠመኝ ነው የወጣሁት። ኮሌክሽን ሪሌትድ የሆነ አይተሞችን ምናምን ነገሮችን ለመያዝ ለማይመቸን ሲንግል ኔም ላይ ፐርሰን በሚል ኢንፎርሜሽን ላይ ለምሳሌ አበበ የሚባል ሰውን ስሙን እድሜውንና ደሞዙን ለመያዝ ስንፈልግ ሞር አንድ ላይ መያዝ እንችላለን። ያ ካልሆነ ግን የሚያስፈልግበት ወይ ትንሽ ዊርድ ይሆናል ማለት ነው። ያ ደግሞ ብዙ ስፔሶቻችንን ይወስድብናል። ስለዚህ በዛ ወይ ላይ ኮዳችን ክሊነር ነው፣ ሪደብል ነው፣ ሞር ደግሞ ኤፊሽንት ይሆናል ማለት ነው ስትራክቸር በምንጠቀምበት ወቅት ላይ። how to declare structure በሚል ሰለ ስትራክቸርን በሁለት ወይ ዲክሌር እናደርጋለን። ስትራክት የሚል አይደንቲፋየር እንጠቀማለን። ይሄኛውን በኮድ ባሳያችሁ ደስ ይለኛል። ስትራክት የሚል እንጠቀማለን፣ አይደንቲፋየር ኔም እናስገባለን፣ ከዛ ሜምበሮችን ዲክሌር እናደርጋለን ማለት ነው። ከዛ እዛ ቦታ ላይ ኢንፎርሜሽኖችን እናስቀምጣለን ማለት ነው። ስለዚህ ይሄኛውን ስትራክቸር ዲፋይን ለምሳሌ ፐርሰን የሚባል ስትራክቸር ማለት ነው። ኮዳችን ላይ ልምጣና እዚህ ቦታ ላይ ዲክሌር እናደርጋለን። እዚህ ልምጣ። ከኢንት ሜን ከሚለው ከፍ እንላለን። ብዙ ጊዜ ሞር የሚመከር ባህሪ እና ለመጻፍ አሪፍ የሚሆነው ሪደብል እንዲሆን ከሜን ፈንክሽን እንዲሰጥ ነው የሚሆነው። ምክንያቱም ከሜን ፈንክሽን ውስጥ አስቀምጠን ብዙ ቦታ አክሰስ ማድረግ አንችልም ማለት ነው። ስለዚህ ስትራክት የሚባለውን እንጠቀማለን። ስትራክት የሚባል ኪወርድ ስለዚህ ፐርሰን እናደርጋለን። ስለዚህ እዚህ ቦታ ላይ በሴሚኮለን ነው የሚጠናቀቀው። እንድታስታውሱ ያክል ሴሚኮለን ግዴታ ያስፈልጋል። ከዛ እዚህ የፐርሰኑ ኔም ያስፈልጋል። ስትሪንግ እናደርጋለን። ከዚህ የሚልክ ሲ ስታይል ስትሪንግ የሚባለው እንጠቀም። ስትሪንግ ኔም ልበል እና ላስቀምጥ። ኔም ይወስዳል።
የሲ ስታይል ስትሪንግ የሚባለው ነው። ይሄ ሞር አድቫንስድ ኮንሰፕት ስጋውታላችሁ። ኢንት ኤጅ መቼስ አንድ ሰው 12 ዓመት ከ30 ቀን አይባልም። 12 ዓመት ወደ 13 ዓመት ምናምን ነው የሚባለው። ከዛ ደብል ሳላሪ እናደርጋለን። በዚህ ወይ ነው ዲክሌር የምናደርገው ማለት ነው። ስለዚህ አንደኛ ዲክላሬሽን ወይ ነው። ይህን ፐርሰን በተደጋጋሚ ለማድረግ ከፈለግን ፒ ብለን ማስቀመጥ እንችላለን። በተለይ ፒ ካለን እዚህ መተን ፒ ዶት ብለን አክሰስ የምናደርገው። ነገር ግን ይሄ ሞር እንደፈለግን አክሰስ ለማድረግ ስለማይመቸን ብቻ ፐርሰን በሚለው በዚህ ወይ እንወስዳለን ማለት ነው። ይሄ ዲክላሬሽን ይባላል። ስትራክቸር ዲክላሬሽን ይባላል ማለት ነው። ቫሪያብል ኖናስ ሜምበር በመባል ነው የሚታወቀው እያንዳንዱ ቫሪያብሎች። ፕላስ ደግሞ ኢንድ ኦፍ ዲክላሬሽናችን ላይ ሴሚኮለን አለ። እንደምታዩት ሴሚኮለን ኤቭሪ ዲክላሬሽን ላይ ያስቀምጠናል ማለት ነው። አፍተር ዲክላሬሽን ስፔሲፋይ ዘ ኔም ኦፍ ስትራክቸር ቫሪያብል ላይክ ቫሪያብል ኔሙን ስፔሲፋይ ማድረግ ይቻላል። ነገር ግን ብዙም አይመከርም። ምክንያቱም አንድን ዲክሌር በምናደርግበት ሰዓት ላይ ፈለግን አክሰስ ልናደርግ ሌላ ስትራክቸር ኔም ልንሰጥ ምናምን ነገር ትንሽ አስቸጋሪ ስለሚሆን ማለት ነው። ስለዚህ ላይ ከናሬ ስትራክቸር ኮንቴንት ዲፌንድ ዳታ ታይፕስ እንዳሬ አይደለም። ኢንቲጀር አለ፣ ስትሪንግ አለ፣ ሌላ ቫልዩዎች ይኖራሉ ማለት ነው። እና ይሄ ሞር የስትራክቸራችንን እንትናችን ሞር ሪደብሊቲያችን ፕላስ ደግሞ በማልቲፕል የሆኑ ዳታዎችን የመያዝ ፖሲቢሊቲ ሰፋ ያደርገዋል ማለት ነው። ስትራክቸራችን ከተደረገን ፐርሰን የሚባል which has 3 ሜምበርስ አለ። ካራክተር፣ ኢንቲጀር፣ ኤጅ አለ። 3 ሜምበርስ እና እዚህ ሶስተኛ ሜምበር አልጻፈም፣ ግን ያው እዚህ ሳለሪም ጨምረን አስቀምጠናል ማለት ነው። እኔ እዚህ የተጠቀምኩት ካራክተር ነው፣ ሲ ስታይል ስትሪንግ ነው። ግን ሞር ስትሪንግ ላይ ልውሰድላችሁ፣ ምክንያቱም ያላዳሰሳችሁት ኮንሰፕት ላይ ከማወዛግባችሁ ስትሪንግ ብለን እንላለን። እዚህ ደግሞ ኢንክሉድ ብለን ስትሪንጋችን እናስገባለን ማለት ነው። ስትሪንግ የሚባል ሄደር ፋይላችንን ኢንክሉድ እናደርጋለን። ስለዚህ ስትሪንግ ኢንቲጀር እና ደብል እንጠቀማለን ማለት ነው። ከዛ ኔምድ ስትራክቸር ዴፊኒሽን ኢዝ ኦንሊ ብሉፕሪንት። ቅድም እንዳልኳችሁ ብሉፕሪንት ኦፍ ክሪኤቲንግ ቫሪያብል ነው። የሆነ ቫሪያብል ክሬት ለማድረግ የምንጠቀምበት ብሉፕሪንታችን ስትራክቸር ነው። ስለዚህ ያንን ደግሞ ዲክሌር እንዴት እናደርጋለን? ለምሳሌ ኢንቲጀር ኢንት ቫሪያንት ቮይድ ሲሆኑ ብዙ አይነት ቫልዩ ሲሆኑ እነዛን ዳታ ታይፖችን እናስገባለን። ስትራክቸር ሲሆንስ እንዴት ነው ዲፋይን የምናደርገው? ስለዚህ ስትራክቸር በሚሆንበት ሰዓት ላይ የምናደርጋለን ፐርሰንን። ስለዚህ የአንድ ፐርሰን ኢንፎርሜሽን ለመሰብሰብ እንፈልግ ነው። ለምሳሌ እኔን ፐርሰናል ኢንፎርሜሽን ለመሰብሰብ ብንፈልግ ፐርሰን ላለው ፐርሰናችን ዳታ ታይፕ ሆነ ማለት ነው እዚህ ቦታ ላይ። ስለዚህ ፐርሰናችን ጆሴፍ ይባል። ስለዚህ ጆሴፍ የሚባል ፐርሰን አለ። ስለዚህ ጆሴፍ ስሙ ያስፈልጋል። ስለዚህ ጆሴፍ ብዬ ዶት ኔም ነው የምለው። የጆሴፍ ኔም ማን ነው? ጆሴፍ ጄስ ሌላ ይሆን። ስለዚህ ጆሴፍ እንላለን ማለት ነው። ስለዚህ አክሰስ የምናደርግበት ወይ ላይ ልዩነቱ ተመልከቱ። አሬ በሚሆንበት ሰዓት ላይ ኢንዴክስ ነምበር ነው የምንጠቀመው። በስትራክቸር በሚሆን ሰዓት ላይ ደግሞ እንደምትመለከቱት ተጠቀምን ማለት ነው። ዶት ኦፕሬተር ተጠቀምን ማለት ነው። ከዛ ሌላ ኢንፎርሜሽኖችን ለማስገባት ድጋሚ እንጠቀማለን። ዶት ኤጅ እንላለን። ያው እድሜ ኤክስፖዝ ላድርግ ብቻ 30 አለበት እድሜ ባይሆን 30 ላድርግ። ከዛ ሳለሪ የ30 ዓመት ላይ ሊኖረኝ የሚችለውን ደሞዝ ላስገባ። ያርግልኝ እንግዲህ 50K እንበል 50,000 እንደገና ሀብታም ስንሆን እንጽፋለን። ስለዚህ ሳላሪያችን ኢንፎርሜሽን ያስገባለን። ጆሴፍ የሚባል ግለሰብ ነው፣ እድሜው 30 ነው፣ ደሞዙ 50,000 ብር ነው። ስለዚህ ኢንፎርሜሽኑን በዚህ ወይ ኔሙን ሰጠን፣ በዛ ላይ ደግሞ ቫልዩዎችን አሳይን አድርገናል ማለት ነው። ዲፋይንድ ስትራክቸር ቫሪያብል እንደነገርኳችሁ በዚህ አሁን እዚህ ፒ
p1 ብዬ ማስቀመጥ እችላለሁ። p1 ስንል p1 ብለን አሳይን እንችላለን። ጆሴፍ እያልን ከምንለፋ p1 እንላለን። ኔም ያለ ማስገባት እንችላለን። ነገር ግን ሞር በዚህ ወይ ብናደርግ የተሻለ ይሆናል። እኔ የምጠቀመውም ፕላትፎርም ሞር ሪደብል የሚሆንልኝ በዚህ ወይ ስጽፍ ነው። አይ ቲንክ ሌሎች ዴቨሎፐሮችም አክሰፕት ያደርጋሉ ብዬ አስባለሁ። እንደዚህ አይነት ወይ ኦፍ ዲክላሬሽናችን ማለት ነው። ስለዚህ ኢንስታንስ ኖን ስትራክቸር ቫሪያብል ይባላል። ዋንስ ዲክሌርድ ስትራክቸር ፐርሰንስ አባቭ ዩ ካን ዲፋይን አስ p1 ብለን አሳይን ማድረግ እንችላለን። p1 ዲፋይን which data type of ፐርሰናችንን ዲፋይን ያደርግልናል። ስለዚህ structure defined only when required memory allocation by compiler. Consider you have either 32-bit or 64-bit system called integer 4 type character, and consider you have either 32-bit or 64-bit system in computer organization architecture እና ኦፕሬቲንግ ሲስተም ላይ ስንማር የምናያቸው ኮንሰፕቶች ናቸው። እና 32 ቢት ወር ደግሞ 64 ቢት ሲስተም ቢኖረን ሚሞሪ ኦፍ ኢንቲጀራችን 4 ባይት ነው። ሚሞሪ ኦፍ ካራክተራችን ደግሞ 1 ባይት ነው። ስለዚህ ለእንትናችን 54 ባይት ነው የሚሆነው የሚሰጠው ቫልዩ ማለት ነው። Hence 54 bytes of memory space is allocated for the structure variable p1. ስለዚህ ለp1አችን 54 ባይት አክሰስ ማሳየት ይደረጋል። ለምሳሌ እኔ እዚህ ቦታ ላይ እንትን ልበል ጆሴፍ የሚባለው ቫልዩ ምን ያህል ሳይዝ ነው በሚሞሪያችን ለሚይዘው የሚለው ነገር ላሳያችሁ። cout size of assignment I think ተሰጥቶን ነበረ መሰለኝ በዚህ አመት ይሁን በፍሬሽ ላይ ያለን በዚህ አመት ላይ ተሰጠን። ስለዚህ የጆሴፍ የሚለው ሚሞሪ አድሬሳችን ምን ያህል ይዛል የሚለው ነገር ላሳያችሁ ስፈልግ 48 ሳይዝ ነው የሚይዘው። ተመልከቱ። ስትሪንግ አለ ብቻውኑ የራሱ ዳታ ሳይዝ አለ። ስለዚህ ጆሴፍ ዶት ኔም የጆሴፍ ዶት ኔም ሳይዛችንን ቼክ ስናደርግ 32 ቢት ነው። ይሄ 32 ይይዛል። ይሄ 32 ቢት ነው የሚይዘው። ኤጅ 4 ቢት ይይዛል። ስንት ሆነ? 36 ሆነ። ሳላሪያችን 8 ነው የሚይዘው። 32 እና 8 ብቻ 48 ሳይዝ ይዟል ማለት ነው ጆሴፍ የሚለው እና ድምሩ ነው የሚቀመጠው ሚሞሪ ላይ 48 ባይት ይይዛል ማለት ነው የምንጠቀመው ዳታ። ኢኒሻላይዚንግ ስትራክቸር ይሄኛውን ኮንሰፕት ስላስቀመጥኩኝ በዚህ ወይ እናስቀምጣለን። ስትራክቸር ፖይንት ዲፎልት ቫልዩ ባይዘው ማስቀመጥ እንችላለን። ለምሳሌ ኔማችን የምናውቅ ፐርሰን ከሆነ እዚህ ማስቀመጥ እንችላለን። አበበ ከዛ እድሜው ስንት ነው? 20 ልበል። ሳላሪው ስንት ነው? 21 እሺ እንላለን። ዲፎልት ቫልዩ እናስቀምጣለን። ለምሳሌ እዚህ ቦታ ላይ ኤጅ የጆሴፍን ባናስቀምጥ ከአበበ ጋር እድሜው እኩል ነው ብሎ ስለሚያስብ ያበበን ያስቀምጥልናል። ስሙን አክሰስ ለማድረግ ብንፈልግ ኔም ልበልና ኔማችን ምን ይሆናል ማለት ነው? ጆሴፍ ዶት ኔም እንጠቀማለን። ከዛ ኤጅ ከዛ ሳላሪ ዲነሳሪ የሚጻፈው ብቻ ሳላሪ ብያለሁ። ተረዱኝ፣ እንግሊዝኛን ተረዱኝ። ከዛ አሁን እኛውን ባንስ አደርግ የኔ እድሜ ብሎ የሚያስቀምጥልኝ ስንት ነው? 20 ብሎ ነው ያስቀምጠው። እዚህ ቦታ ላይ አሳይን አላደረኩም። ዲፎልት ቫልዩአችን 20 ስላልኩኝ ስም ጆሴፍ ይባላል። እድሜው 20 ነው። ደሞዙ 50 ሺህ ነው ይላል። ስለዚህ ዲፎልት ቫልዩ ማስቀመጥ እንችላለን ማለት ነው። አክሰስ እናደርግም እዚሁ እንደምትመለከቱት በዶት ኦፕሬተር ነው የምንጠቀመው። ሳምታይምስ አሮ ኦፕሬሽን እንጠቀማለን። ይሄ ፖይንተር ስንማር አሳያችኋለሁ። ፖይንተር ኮንሰፕትን ከነካካላችሁ በትንሹ ግን ይሄ ኤጃችን በዚህ ወይ እናስቀምጣለን ማለት ነው። በኢንፎርሜሽናችን በዚህ ወይ እናስቀምጣለን። ስትራክቸር አት ታይም you can initialize structure at the time that it's declared በተደረገ ታይም ለማስቀመጥ እንችላለን። to give structure variable value you follow equal sign ነው።
ሌላኛው ዌይ ኦፍ ዲክላሬሽናችንን ደግሞ በጣም ሞር ኢንተረስትድ ነው ሞር ኢንተረስቲንግ ነው። እዚህ ጆሴፍ የሚለው ፐርሰን የሚለው ሌላ ዲክሌር እናደርግና እዚህ አበበ ልበል ምን እናደርጋለን? ባሪ ፎርማት ላይ አሳይን ማድረግ እንችላለን። የመጀመሪያው ኔም ማለት የሚሆነው አበበ፣ እድሜው 23፣ ደሞዙ ደግሞ 3000 እናደርጋለን ማለት ነው። ስለዚህ አበበ የሚለውን ከጆሴፍ ጋር እናቀያየር። እዚህ ቦታ ላይ ጆሴፍን አበበን እንቀይርና ራን ስናደርግ ኮዳችንን ቢውልድ አድርገን ራን ስናደርግ የአበበን ኢንፎርሜሽን ይሰጠናል ማለት ነው። ሁለተኛው ዲክላሬሽናችን አበበ እድሜው፣ ምክንያቱም ዳታ ኢንፎርሜሽናችን እዚህ ቦታ ላይ አሳኝ ያደርጋል ማለት ነው። 3000.8 ሳንቲም ጨመርለታለን እንላለን። ስለዚህ እዚህ ቦታ ላይ ደብል አድርጎ ይይዝልናል። ስለዚህ ስትራክቸር ፐርሰን የሚባል ስትራክቸር አለ፣ ዳይናሚክ ኢንቲጀር ኮንስትራክቸር ኮል አለ፣ ኢንቲጀር አለ፣ ደብል አለ እና ስትሪንግ ይኖራል ማለት ነው። በዚህ ወይ አሳይን ማድረግ ደግሞ ኢንፎርሜሽኑን ልናስቀምጥ እንችላለን ማለት ነው። once the type is defined you can declare initialization structure እዚህ ቦታ ላይ ዴት ነው ያስቀምጠው። ስለዚህ በዴት ኢንፎርሜሽን ያስቀምጠውልናል ማለት ነው። ፕላስ ደግሞ ሁለተኛው ተመሳሳይ ዳታ ታይፕ ሲኖር ግዴታ ክሬት ማድረግ አይጠበቅብንም። ለምሳሌ ኢንቲጀር ኤጅ አለ ፕላስ ደግሞ ሳይዝ ኦፍ ሹ የጫማ ሳይዝ ሌላ ኢንቲጀር ማለት ሳይጠበቅብን እዚሁ ማድረግ እንችላለን። ያም ደግሞ ኢንት ብለን እዚህ ማስቀመጥ እንችላለን ማለት ነው። ስለዚህ በዚህ አይነት ዌዎች ዲክሌር ማድረግ እንችላለን ማለት ነው። ስትራክቸሮችን አክሰስ እንዴት እናደርጋለን? ዶት ኦፕሬተር በመጠቀም ስትራክቸሮችን አክሰስ ማድረግ እንችላለን። ስትራክቸሩን ዶት አክሰስ በመጠቀም እንጠቀማለን ማለት ነው። ያልኩበት ምክንያት ፒፒቲው ዲሲ ላይ ተማርነው ጋር ተመሳሳይ ፒፒቲ ነው ስትራክቸር ላይ ተጠቀምነውና አሁን ሪያላይዝ ያደረኩት አክሰስ እናደርግ በዚህ ሁለተኛው ዌይ ላይ ነው አክሰስ የምናደርገው። እዚህ ፒዋን አድርገንም አክሰስ ማድረግ ይችላል። በዚህም ወይ ማድረግ ይችላል። ይሄኛው ደግሞ ስትራክት ብለንም ፐርሰን ስትራክቸር እንደሆነ ማስቀመጥ እንችላለን። ይሄ ሞር ሲ++ ዴቨሎፐር ስትቶ ስትራክት ማለት ግድ ይላችኋል። ይሄ ሲ+ ስለሆነ ሲ እና ሲ++ በትንሹ ነው የሚለዩት እና ሲ++ ላይ ሳስፉ ማክሰስ ማድረግ ይችላላችሁ ማለት ነው። እዚህ ቦታ ላይ ፐርሰንን ፈርስት ኔም ላስት ኔም ኢንቲጀር ኤጅ ፍሎት ሳላሪ በሚለው የአንድ ፐርሰን ኢንፎርሜሽን በዚህ ወይ መጠቀም እንችላለን ማለት ነው። ኤግዛምፕላችን ይሆናል ማለት ነው እና ይሄ የኛውን ኮድ ይሄኛውን ኬዝ ስቴዲ ሪል ወርልድ ኤግዛምፕል ሶርስ ኮዱን ኮሜንት ስር ላይ ዲስክሪፕሽን ላይ አስቀምጥላችኋለሁ። ፕሮጀክት ሰርተንበት ነበር። ስትራክቸር በመጠቀም ይሄኛውን ፕሮጀክት ስሩ ተብለን ሁለት ጊዜ የሰራነው የኛውን ሚድ ፕሪ ኢንጂነሪንግ ኮርስ ላይ ፕላስ ፈርስት ሰከንድ ይር ሶፍትዌር ኢንጂነሪንግ ተማሪዎች ሆነን ፈርስት ሴሚስተር ላይ የሰራነው ፕሮጀክት ስለሆነ ቼክ ማድረግ ትችላላችሁ ማለት ነው። ስትራክቸር ይሄን ይመስል ነበር። ኮድ በትንሹ ለማሳየት ሞክሬያለሁ። በቃ ይመስለኝ ከቻላችሁ ጎግል ላይ አንድ ነገሮችን ቼክ ማድረግ ትችላላችሁ። ሪል ወርልድ ኤግዛምፕሎችን ስትራክቸርን በመጠቀም እንደዚህ እንዴት እንሰራለን በሚሉ ነገሮች ማለት ነውና ተከታተላችሁኝ አመሰግናለሁ። ቀጣይ ቻፕተር ላይ ፋንክሽን እናያለን ማለት ነው። ፋንክሽን ኦልሞስት 25 ፔጅ ነው ያለው። 25 ፔጅ ሞር ኒት እና ክሊን አድርጌ ለማሳየት ሞክራለሁ። ኮል ባይ ሬፈረንስ፣ ኮል ባይ ቫልዩ የሚባሉ አንዳንድ ሀሳቦች አሉ። እነሱን አይዲያዎች ሞር ክሊር አድርጌ ለማሳየት ሞክራለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ ይሁንላችሁ። መልካም የፈተና ዝግጅት ጊዜ ይሆንላችሁ ያልኩኝ ቪዲዮውን ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ኮሜንት መጻፋችሁ እንዳትረሱ። ወዳችኋለሁ።